ዮኒን ጥሩልኝ ነው የሚለው። እንደዚህ አይነት ወንድም ማግኘት ሀብታም ሆኖ ያውም ከኔ ምን አባቱ ሊያገኝ ምን ሆዱን ነው በቀደዳ ምነፋው። ግን በጣም ነው የሚወደኝ፣ በጣም ነው የሚያከብረኝ። በእኔ ተደራድሮ አያውቅም። ፍራኦል ኢቲቻ እንዴት ብዬ ነው ከሱ ጋር የምቀያየመው? ለምን ማንም አራት እግሩን አይበላል። አገር ቢደበላለቅ አሳልፌ አልሰጥም። እንደው አጥፍቷል ቢባል እንኳን ሳያጠፋ አጥፍቷል ቢባል እንኳን አሳልፌ አልሰጥም። ለምን አትሰቀልም? ምን ልታደርግልኝ? 3.5 ሚሊዮን ብር ዶላር አለን እኔና ፊራ። ምን አባት አመጣለ? አሁን አብሬ ነው ማናፋው። እኔን ስትጠይቅ 3.5 ሚሊዮን አለን እኔና ፍራኦል እልሃለሁ። ምን አባት አመጣ? አንተ የለህም ትጮዋለህ ከታች። እኔና ፊራ ግን 3.5 ሚሊዮን ዶላር አለን። ፊራ ደግ ነው፣ አምጣ ካልኩት ይሰጣል። ምን ታመጣለህ? የአመት በጀት 100,000 አንዴ በቃ ልቀቅና አመቴን ልረፍ፣ የአመት ረፍት ልውሰድለዋለሁ። ፈንዳ የአመት ረፍቴ 100,000 ዶላር ይገጨኝና አርፋለሁ። ተሰቀል። የአራድዬ ልጅ እንደዚህ ነው የሚጫወተው። ኧረ ፊራ ምን አባ የአመቱን አንዴ ዝጋ። 100,000 ይኸው ትሞታለህ አንተ፣ እኔ እንቀባረራለሁ። ሙት። ከሀብታም አትጣላ። እኔ ለማናችሁም ህገ መንግስቱ የዮኒ ማኛ ህገ መንግስት ስንት ኮልኮሌ ባለበት ከሀብታም አልጣላ።